ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች። መድፈኞቹ አርሰናሎች የትሮሳርድን ሽያጭ ማጠናቀቃቸውን ተከትሎም በክለብ ብሩዥ ቤት እጅግ በጣም አስገራሚ ጊዜ ያሳለፈውን ድንቁን የመስመር አጥቂ ክርስቶስ ዞሊዝን ለማስፈረም ተቃርቧል። መድፈኞቹ እስካሁን ድረስ ሲጠብቁም የነበረው ትሮሳርድ ወደ ቤሽክታሽ የሚያደርገውን ዝውውር እስከሚያጠናቅ ነበር። ይህን ተከትሎ እንግዲህ ክርስቶስ ዞሊዝ የአርሰናል ተጫዋች እንደሚሆን ይጠበቃል። ሉካስ ዲኜ የአምና የአውሮፓ ሻምፒዮንስ ሊግ ባለቤትና የፈረንሳይ ሊግ 1 ኃያል ክለብ የሆነውን ፓሪስ ሴን ዠርሜንን መቀላቀሉ ተረጋግጧል። ኒኮላስ ጃክሰን በጀርመን ቡንደስሊጋው ኃያል ክለብ በባየር ሙኒክ ቤት የነበረውን የውሰቱን ቆይታ አጠናቆ ወደ ቼልሲ ተመልሷል። የዣቪ አሎንሶ የፕሮጀክት አካል እንደሚሆንም ይጠበቃል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች የዊጋን አትሌቲኮን የ18 ዓመት ድንቅ ባለተስፋ ወጣት ተጫዋች ሃሪሰን ቤቶኒን በነፃ ዝውውር ማስፈረማቸው ይፋ ሆኗል። በፖርቹጋሉ ክለብ ስፖርቲንግ ሊዝበን ድንቅ እንቅስቃሴ ሲያሳይ የነበረው ፖርቹጋል አማካኝ ትሪንካው የሳውዲ አረቢያውን ክለብ አልሃሊን መቀላቀሉ ተረጋግጧል። በመጨረሻም የቀድሞ የማንቸስተር ዩናይትድ እና የኦሎምፒክ ዲ ማርሴይ ድንቅ ተጫዋች የነበረው ሜሰን ግሪንውድ የቱርኩን ክለብ ፊነርባቼን መቀላቀሉም ይፋ ሆኗል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ጀምአው ሻምፒዮን እኮ ነው አንተ እንዴ! የፈለግከውን ተጫዋች የዝውውር 2 ቀን ሲቀረው ራሱ አምጥተህ ማስፈረም ትችላለህ። እንዳትጠራጠረ የአርሰናል ደጋፊ። እሺ ጀማው፣ ብዙዎቻችሁ አርሰናል ደጋፊዎች ምንድነው ስለ አርሰናል ዘገባዎችን ተታሃል? ምንድነው አዲስ ነገር የለም ወይ ስለ ዝውውር እያላችሁኝ ትገኛላችሁ? እሱን ላካፍላችሁ። በደንብ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉና ለጀማ አዳርሱልኝ። እውነቱን ለመናገር በአርሰናል የዝውውር ሂደት ላይ ማለት ነው ያን ያህል ረጀም ያለ እጁ የጠለቀ ማለት ነው አዲስ ነገር ስለሌለ ነው ጀማው ማልነግራችሁ። ከእንትና ጋር ስሙ ተያዘ እንደዚህ እንትና አለ ሊያስፈርመው ነው ምናምን ሩመሮች አይደለም የሚያስፈልጉት። ቀጥተኛ አርሰናል ጥያቄ ማቅረብ ሲጀምር የዛኔ መጥቼ ቪዲዮ ሰራለው ብዬ ነው እንግዲህ ዝም ያልኳችሁ ጀማው። እንግዲህ የተነካካ ወሬ ዝም ብሎ ማቅረብ ሁሉ ተገቢ ነው ብዬ አላስብም ጀማው። በነገራችን ላይ አሁን አሪፍ ደረጃ ስቴፕ ላይ ከሚገኙ ዝውውሮች ውስጥ አንዱ የሆነው የክሪስቶስ ዞሊዝ ጉዳይ ነው ጀማው። ሊአንድሮ ትሮሳርድ እኛን ጥሎ እንግዲህ ወደ ቱርክ ማቅናቱ የማይቀር እንደሆነ ታውቃላችሁ። ታዲያ ልክ እሱን እንዳሰናበት ነው ማለት ነው። በቀጥታ ተተኪውን ልጅ እንግዲህ ይዘን ወደ ክለባችን እንደምንቀላቀለው ምንም ጥርጥር የለውም። እናም እሱ ላይ በደንብ እየተሰራ እንደሆነ ነው ያሉ መረጃዎች እየጠቆሙ የሚገኙት። ከዛ ውጪ ግን በወሬ ደረጃ ነው ያሉት። ቀጥተኛ ጥያቄ ከክለባችን ሲቀርብ እንግዲህ ይዤላችሁ መጣ ይሆናል ጀማው። አዲስ ነገር ስለሌለ ነው ጠፍቼ አይደለም። ኮፒ ሊንክ ሼር አድርጉ አዳርሱ። ጀማው ሻምፒዮን እኮ ነው አንተ እንዴ! የፈለግከውን ተጫዋች የዝውውር 2 ቀን ሲቀረው ራሱ አምጥተህ ማስፈረም ትችላለህ። እንዳትጠራጠረ የአርሰናል ደጋፊ። ቅንጣት ያክል ጥርጥር እንዳይገባ። ይመቻችሁ። ሰበር ዜና፣ ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል። ረጅም ጊዜ ሲደረግ የነበረው ንግግር ሙሉ ለሙሉ አልቋል። ትሮሳርድም የቤሺክታሽን ጥያቄ ተቀብሏል። ወደ ቤሺክታሽ የሚያመራ ይሆናል። ባችንም ከዝውውሩ በአጠቃላይ 20 ሚሊዮን ዩሮ የማይገኝ ይሆናል። ሊያንድሮ ትሮሳርድም ነገ ምሽት ወደ ኢስታንቡል የሚያመራ ይሆናል። የቤሺክታሽ ደጋፊዎችም ለሊያንድሮ ትሮሳርድ ከኤርፖርት ጀምሮ ትልቅ አቀባበል ለማድረግ እየተዘጋጁ እንደሆነ መረጃዎች ጨምረው ዘግበዋል። እንግዲህ መድፉ ቤተሰቦች ከሊያንድሮ ትሮሳርድ ጋር ተለያይተናል ማለት ነው። ክለባችን አሁን የክሪስቶስ ዞሊዝን ዝውውር የሚጨርስ ይሆናል። በአዳዲስ መረጃዎች እንገናኛለን። ምን እንዳለ ሰማቸው ፋብሪዚዮ ሮማኖ ስለ ክሪስቶስ ዞሊዝ ሀቢቢ። በርካታ ክለቦች ክሪስቶስ ዞሊዝን ለማስፈረም ፍላጎት ቢያሳዩም ተጫዋቹ በወኪሉ በኩል አጭር መልስ ሰጥቷል። የአርሰናልን ጥያቄ እየጠበቅን ነው፣ ዊ አር ዌይቲንግ ፎር ደ አርሰናል የሚል አጠር ቀጠን ያለ ምላሽ ያስተላልፏል ሲል ፋብሪዚዮ ሮማኖ ፖስት አድርጎታል። በምታዩት መልኩ አንድሬ ቤርታ፣ ሚኬል አርቴታ ምን እየሰራችሁ? እኔ የተጫዋች ይለፈንና ጦርነት ነው። በማንቸስተር ዩናይትድ ዝውውሮች ላይ ለማላገጥና ሙድ ለመያዝ የምትሞክሩ ሰዎች እስኪ እንነጋገር። ከዚህ ቀደም ማንቸስተር ዩናይትድ ምንድን ነበር የሚያደርገው? እጅግ በጣም ካሪዝማቸው ከፍ ያሉ ወርክ ክላስ የሚባሉ ዓለም ያጨበጨበላቸውና ረብጣ ገንዘብ እየከፈለ ነበር ተጫዋቾችን የሚያመጣው ዩናይትድ። ግን ይሄ ነገር ምንድን ነው የጠቀመው? የጠቀመው ነገር የለም። እንደውም ሳይድ ኢፌክቱ ይበዛል። ምንድነው ሳይድ ኢፌክቱ? አንደኛ የመገናኛ ብዙሃን ጫና፣ ገንዘቡ ይጠራና እዛች አንድ ጨዋታ ያደረገው እንቅስቃሴ እያንዳንዱ ስታቲክስ ይዘረዝሩና ከገሌ ተጫዋች እገሌ ይሻላል፣ ዩናይትድ ይሄን ያህል ገንዘብ አውጥቶ አስፈርሞ እገሌ ቡድን እንግዲህ በዚህ ገንዘብ አስፈርሞ ከሱ የተሻለ እንቅስቃሴ ያደርጋል፣ ይሄን የሚያክል ገንዘብ የወጣበት ተጫዋች ይሄን ያህል ጎል ነው ያለው በዚህ ጨዋታ። በጣም ብዙ ጫኖች። ተጫዋቹ በራሱ የዩናይትድ ማሊያ ለብሶ ያ ሁሉ ረብጣ ገንዘብ ወጥቶበት ለዩናይትድ መጫወት ፕሬዠርና ጫናውን አይቋቋም። ስለዚህ በዩናይትድ ስኬታማ አይሆንም ማለት ነው። ይሄን ጫናን ይሄንን በርደን ማለት ነው አይነ ጥላውን ገፏል። አሁን ለዩናይትድ እጅግ በጣም
ያላመነበት ተጫዋች ካልሆነ በስተቀር ረብጣ ገንዘብ አልከፍልም ወደ ማለት መጥቷል ሁኔታ። ስለዚህ አሁን ለምሳሌ ለማቲያስ ፈርናንዴስ 85 ነበር የጠየቀው። አሁን ግን በ85 ሁለት ተጫዋች አንደኛ ለፕሮጀክቱ የሚረዳውን እንደ አንድሬ ሳንቶስ አይነት ተጫዋችን ቀላቅሏል። የወደፊት ተስፋ አሁን ላይ መጫወት የሚችል እንደዚሁም ደግሞ ማለት ነው ልምድን ብቃትን እና አርሊ አሁን ላይ አንገብጋቢ ቶሎ ውሳኔ መስጠት የሚችለውን ደግሞ ልምድ ያለውንና በእንግሊዝ ፕሪሚየር ሊግ እጅግ በጣም ማቹርድ የሆነውን ቴሌማንስን ቀላቅሏል። በዚህ ቲም ላይ ደግሞ ብሩኖ ፈርናንዴዝ አለ፣ ኮቢ ማይኖ አለ፣ ሜሰን ማውንት አለ እና ዩናይትድ እዚህ ላይ ለተከላካይ መጋረጃ መሆን የሚችል ዲፌንሲቭ ሚድፊልደር ቆንጆ 6 ቁጥር ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለውን ትራንዚሽን ባላንስ ማድረግ የሚችል 6 ቁጥር መቀላቀል የሚችል ከሆነ እመኑኝ ማንቸስተር ዩናይትድ በቀጣይ ጥሩ ቡድን ይሆናል ብዬ አስባለሁ። የእናንተ መልከታ ደግሞ ኮሜንት ላይ አስቀምጡልኝ። ክሪስቶስ ዞሊስን ለማስፈረም ሌላ ክለብ ጥያቄ አቅርቦ የነበረ ቢሆንም የተጫዋቹ ወኪሎች ግን አርሰናልን እየጠበቅን ነው የሚል ምላሽ እንደሰጡ ፋብሪዚዮ ሮማኖ ዘግቦ መድፈኞቹ ሌላ ትልቅ የግራ ክንፍ ተጫዋች ማስፈረም እንደሚፈልጉና ሮጀርስ አሁንም ቀዳሚ ምርጫቸው መሆኑን አስታውቋል።